ሰላም ውድ ያሁን ሚዲያ አድማጮቻችን በዛሬው ዕለት እንግዲህ ሰፋ ያለ መረጃን ይዘን እየቀረብን ሲሆን በዛሬው ዕለት ስለ ሊዮኔል አንድሬስ ሜሲ የተለያዩ መረጃዎችን የምናቀብላችሁ ይሆናል። ይህ ተጫዋች እንግዲህ 38 ዓመቱ መሙላቱን ተከትሎ ሰፋ ያለ እንዲሁም ደግሞ ረቀቅ ያለ ዘገባን ይዘንላችሁ ቀርበናል። በዚህ ፕሮግራም እንደምትደሰቱ እንዲሁም ደግሞ እንደምትዝናኑ እርግጠኞች ነን። በዚህ ፕሮግራም የምትደሰቱም ከሆነ ኮሜንት ቦክስ ላይ ሀሳባችሁን ልትገልጹልንም ትችላላችሁ። በዛሬው ፕሮግራሞቻችን እንግዲህ ሀሳብ ካላችሁ ኮሜንት ቦክስ ላይ እያጋራችሁ ሰብስክራይብ በማድረግ ደግሞ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። በዚህ ሚዲያችን ደግሞ የተለያዩ አዝናኝ እንዲሁም ደግሞ አመርቂ የሆኑ መረጃዎችን የምናጋራችሁ ይሆናል። በተለያዩ የስፖርት እንዲሁም ደግሞ የመዝናኛ መረጃዎቻችንን የምናቀርብላችሁ ይሆናል። ሰብስክራይብ እያደረጋችሁ ከኛ ጋር ቆዩ ነው የምንላችሁ። የዛሬ ፕሮግራሞቻችንን ጀባ እንበላችሁ። በስተመጨረሻም አንዳንድ ነገሮችን ስናነሳ ስለ ሊዮኔል ሜሲ አንዳንድ የእግር ኳስ ያልተወራላቸው ነገሮችን በሰፊው የምንመለከት ይሆናል። ሜሲ በእግር ኳስ ያልተሰራ ነገር አለ ብለ ለመናገር የሚከብድ ነው የሚሆነው። ሜሲ ማለት ለእግር ኳስ መገለጫ ነው። አማካይ በመሆን ብዙ ኳሶችን ይፈጥርልሃል፣ አጥቂ በመሆን ብዙ ጎሎችን ያስቆጥርልሃል። ለተመልካቾች የሚማርክ የሜሲ ያጫወት እንኳን አየውት ብለህ ደስታን ጥግ ድረስ እስከሚገልጽ ድረስ ይጫወትባል። በቃ ሜሲ የኳስ ካፒቴን ነው። ያስቆጠራቸው የጎል አይነትም የለም። ካሻው 4 እና 5 ተከላካዮችን እስከሚዘራራቸው እያታለለ ጎል ያስቆጥርባል። ካሻው የቅጣት ምት ጎሎችን ያስቆጥራል። ካሻው የፍጹም ቅጣት ምቶችንም ያስቆጥራል። በቃ ምን ልበላቸው፣ ሜሲ ካለ ጎል አለ፣ ሜሲ ካለ የሚሆን ሁሉ ነገሮች አሉ፣ ሜሲ ካለ የጎል እድሎች አሉ፣ ሜሲ ካለ አዝናኝ ጨዋታም አለ፣ ሜሲ ካለ ሁሉም ነገር ይኖራል። በሜሲ ያልወደቀ ተከላካይ፣ በሜሲ ጎል ያልተቆጠረበት ግብ ጠባቂ አለ ቢባል የሜሲ ተቃራኒ ሆኖ ያልተጫወተ ብቻ ብንል ማጋነን አይሆንም። ሜሲ ማለት ለእግር ኳስ የተፈጠረ እግር ኳስን እንድንወድ ያደረገ ትልቅ ተጫዋች ነው። በስፓኒኛ ለሜሲ መግለጫ የሚሆን አንድ ቃል በመዝገበ ቃላት ውስጥ ተጽፎለታል። ሜሲ በሚጫወትበት ዘመን የተፈጠርን ሰዎች መሆናችን ምናልባት አሁን አግኝተነው ስለሆነ እንደ ትልቅ ነገር ላንወስደው እንድንችል ይሆናል። ነገር ግን ነገ ልጆቻችን እንዲሁም ደግሞ የልጅ ልጆቻችን ሜሲን የሚያውቁት በማንበብ ታሪኩን በመስማት እንዲሁም ደግሞ የሱን ታሪክ በማየት ነው የሚሆነው። ከዚህም በእግር ኳስ ታሪክ ለአንድ ሰው ብቻ የምትገልጽ ስፓኒሽኛ ቃል ኢንማሽኔት የሚል የሜሲ የሚገልጽ ሆኖ ተቀምጧል። በስሙ ቃል በመዝገበ ቃላት የተጻፈለት ብቸኛው የእግር ኳስ ተጫዋች ሆኖም ማለፍም ችሏል። ኢንማሽኔት ማለት ደግሞ የዓለማችን የምንጊዜም ምርጥ ተጫዋች ማለት እንደሆነ ነው መዝገበ ቃላቱ የሚያስቀምጠው። ሮይ ኦይሰን በአንድ ወቅት አምላክ እግር ኳስንም መጫወት ፈለገና ሜሲን ወደ ምድር ላከው ሲል ተደመጠ። እንዲሁም የቀድሞ የሜሲ አሰልጣኝ የነበረው ስፔናዊ አሰልጣኝ ፔፕ ጋርዲዮላ ስለ እሱ አጻፍ፣ እሱን ለመግለጽ አትሞክር፣ እሱ ብቻ ተመልከት፣ የዘመናዊ እግር ኳስ አባት ተብሎ የሚጠራው ዮሃን ክራይፍም እሱ ከማንም ጋር የሚወዳደር ተጫዋች አይደለም፣ ለትውልድ ሁሉ ቅርስ ነው፣ ሽልማቶችን ሁሉ ስጡት ሲል ተናግሮ ነበር። የሜሲ ታላቅነትን ለመናገር የቀድሞ የቡድኑ አጋሩ ዣቪ ሄርናንዴስም ሜሲ ከሌሎች ሁሉ የላቀ ደረጃ ላይ እንደሚገጭ ግልጽ ነው፣ የማያዩ ካሉ ግን እውሮች ናቸው ብሏል። የሜሲ ቀንደኛ ተቀናቃኝ ፖርቹጋላዊ ክርስቲያኖ ሮናልዶ ስለ ሜሲ አጠር ባለ አገላለጽ ገልጾታል። እሱ ምታተኛ ነው። ሜሲ አስደናቂ ተጫዋች ነው። ብዙ መድረኮችን ለ16 ዓመታት አብረን ተጋርተናል። ጓደኛሞች አይደለንም፣ ነገር ግን ግንኙነት አለን። እጅግ በጣም አከብረዋለሁ። ስለኔ የሚናገርበትን መንገድ እወዳለሁ። እሱ እጅግ በጣም ጥሩ ሰው ነው። እሱ ምርጥ የእግር ኳስ ተጫዋች ነው ሲል ገልጾትም ነበር። እሱን ለማድረግ የእሱ ደጋፊዎች መሆን አይጠበቅብህም። እሱ የሚጫወትበት ኮከብ ደጋፊዎች መሆን አይጠበቅብህም። እሱን ለማድረግ እግር ኳስ መመልከት ብቻውን በቂ ነው። ቃላቶችን መርጠን አረፍተ ነገሮችን አዋሃደን ሀሳቦችን አገናኝተን እሱን መግለጽ ፍጹም ይከብዳል። ከእጅ ወደ አፍ የሚኖሩ ወላጆች የተወለደ በነበረው የእድገት ሆርሞን እጥረት ምክንያት በብዙ ክለቦች አንቀበልም የተባለ ትንሽዬ ህፃን ህልሙ ስለ ወደፊቱ ታላቅ መሆን ሰንቆ ተስፋ ባለመቁረጥ ወደፊት በመቀጠሉ በአሁኑ ሰዓት ላይ የራሱ ቤተሰብ ደግሞ የብዙዎች ህይወት የቀየረ ታላቅ ተጫዋች መሆኑም በቅቷል። የሊዮኔል አንድሬስ ሜሲ የግል ሽልማቶችን ደግሞ ስንመለከት 8 ጊዜ ባላንዶር ያሸነፈ ብቸኛው በዓለም ላይ ያለው ተጫዋች እንደሆነ ይታወቃል። 8 ባላንዶሮችን ጠራርጎ በ16 ዓመታት ውስጥ እንግዲህ የወሰደ እጅግ በጣም አስደናቂ ተጫዋች ነው። ይህ አርጀንቲና የተጫዋች ሊዮኔል አንድሬስ ሜሲ 8 ጊዜ የፊፋ የዓመቱ ምርጥ ተጫዋች በመባልም እንግዲህ እየመራም ይገኛል። 6 የአውሮፓ ወርቅ ጫማዎችንም ማሸነፍ የቻለ ድንቅ ተጫዋች ነው። 2 የዓለም ዋንጫ ምርጥ ተጫዋችነትን ማሸነፍም ችሏል። 2 የኮፓ አሜሪካ የውድድር ዓመቶችን ተጫዋች ያሸነፈ ሲሆን 1 የኮፓ አሜሪካ የወርቅ ጫማን ማሸነፍ የቻለ ተጫዋች ነው። 1 ጊዜ ደግሞ የኮፓ አሜሪካ ምርጥ ወጣት ተጫዋች ተብሎም ተመርጧል። 6 የአውሮፓ ሻምፒዮንስ ሊግ ኮከብ ጎል አግቢነትን ማሸነፍ የቻለ ሲሆን 8 የላሊጋ ኮከብ ጎል አግቢነትንም ጊዜ ያሸነፈ
ተጫዋችም ነው። አንድ ጎልደን ቦይ ሽልማትን እንዲሁ ያገኘ ሲሆን 2 የላውረንስ የአመቱ ምርጥ ስፖርተኛ በመባልም ተመርጧል። ጎልደን ቦይ አንድ ጊዜ ብቻ ስለሚሰጠው ነው እንጂ ደጋግሞ ማሸነፍ የሚችል ተጫዋች እንደነበርም በርካቶችን ማንሳትም ይችላሉ። የሊግ ካፕ አሸናፊዎች አሸናፊ ሽልማትን 2 ጊዜ ማሸነፍም ችሏል። ይህ ተጫዋች እንግዲህ 2 አመታትን ብቻ ነው በፈረንሳይ ሊጓን ማሳለፍ የቻለው። ሁለቱንም እንዲሁ ማሸነፍ የቻለ ሲሆን አንድ ጊዜ የዩኤፋ የክለቡ የዓለማችን ምርጥ ተጫዋች በመባልም ተመርጧል። 2 የዩኤፋ ምርጥ ተጫዋችነትን ጊዜ ያሸነፈ ሲሆን የዩኤፋ ምርጥ አጥቂነትን ጊዜ ደግሞ እንዲሁ በተመሳሳይ 2 ጊዜ ማሸነፍም ችሏል። የላሊጋ የአመቱ ምርጥ ተጫዋችነትን 6 ጊዜ ማሸነፍ የቻለ ሲሆን የላሊጋ ምርጥ አጥቂ በመባል ደግሞ 7 ጊዜ መሸነፍም ችሏል። የላሊጋ ምርጥ ተጫዋች በማርካ የሚዘጋጀውን 7 ጊዜ እንዲሁ በተመሳሳይ ያሸነፈ ሲሆን የላሊጋ ሙንዶ ዲፖርቲቮ ሽልማትን ደግሞ 3 ጊዜ ያሸነፈ ተጫዋችም ነው። የፊፋ ፕሮ የአመቱ ምርጥ ተጫዋች በወጣት ተጫዋች በመባልም እንግዲህ 1 ጊዜ ማሸነፍም ችሏል። የዩኤፋ የአመቱ ምርጥ ጎል ሽልማትንም 4 ጊዜ ያሸነፈ ተጫዋች ነው። ይህ ድንቅ አርጀንቲናዊ ተጫዋች ሊዮኔል አንድሬስ ሜሲ የዩኤፋ ቴክኒካል ተመልካቾች ምርጥ ጎል ሽልማትን እንዲሁ 1 ጊዜ ያሸነፈ ሲሆን ብራቮ ሽልማትን ደግሞ 1 ጊዜ ማሸነፍም ችሏል። በርካታ ዋንጫዎችን እንዲሁም ደግሞ በርካታ ነገሮችን ማንሳት የቻለው ይህ ተጫዋች የወርልድ ሶከር ምርጥ ተጫዋችነትን 6 ጊዜ አሸንፏል። የጋርዲያን ምርጥ 100 ተጫዋች ሽልማትን እንዲሁ በተከታታይ 6 ጊዜ በአመት ውስጥ ማሸነፍ የቻለም ተጫዋች ነው። የዓለም ምርጥ ተጫዋች ኮከብ ጎል አግቢ ሽልማት፣ የአመቱ ሀገራት ኮከብ ጎል አስቆጣሪ ሽልማትን፣ በከፍተኛ ደረጃ ኮከብ ጎል አግቢነትን እንዲሁም ደግሞ የ10 አመታት ምርጥ ተጫዋችነትን 1 ጊዜ ማሸነፍ የቻለ ተጫዋች ነው። በርካታ ነገሮችን በራሱ ማሳካት እየቻለው ይህ ተጫዋች እንግዲህ በግል ያሳካቸውን ደግሞ ስንመለከት በአንድ ክለብ ብዙ ጎል ያስቆጠረም ተጫዋች ነው። የኮፓ አሜሪካ የውድድሩ ምርጥ ተጫዋችነትን ማሸነፍ ችሏል 3 ጊዜ፣ 6 ጊዜ ደግሞ የዓለም ምርጥ አሰላለፍ ውስጥ እየተካተተ ተጫዋች ነው። በወርልድ ካፕ ጊዜም እንዲህ የአመቱ ኮፓ አሜሪካ ምርጥ ቡድን ውስጥ በመካተት 3 ጊዜ ያሸነፈ ሲሆን 15 ጊዜ የአርጀንቲና ምርጥ ተጫዋች በመባልም ማሸነፍም የቻለ እጅግ በጣም አስገራሚ እንዲህ ደግሞ ሊተካ የማይችልም ተጫዋች ነው። 3 ጊዜ የአርጀንቲና የአመቱ ምርጥ ስፖርተኛ በመባልም ማሸነፍም ችሏል። 1 ጊዜ የአርጀንቲና የ10 አመታት ምርጥ አትሌትን በመባል ያሸነፈ ሲሆን 1 ጊዜ የዱባይ ግሎባል ሶከር የአመቱ ምርጥ ተጫዋች በመባልም አሸንፏል። 2 ጊዜ ደግሞ የፊፋ የዓለም ክለቦች ምርጥ ተጫዋች እንደተባለም ነው የምንመለከተው። የማርካ የሌጀንድ ሽልማትን 1 ጊዜ ሊግስ ካፕ ምርጥ ተጫዋችነትን 1 ጊዜ የሊግስ ካፕ የወርቅ ጫማን 1 ጊዜ የታይም አትሌት የአመቱ ምርጥ ተጫዋችነትን 1 ጊዜ ያሸነፈ ተጫዋች ሲሆን ሊዮኔል አንድሬስ ሜሲ በቡድን ደረጃ ያሳካቸው ዋንጫዎችን ደግሞ ስንመለከት የዓለም ዋንጫን እንግዲህ በ2022 ከፍ አድርጎ መሳም የቻለም ተጫዋች ነው። ቻምፒየንስ ሊግን 3 ጊዜ ያሳካ ሲሆን በስፔን ላሊጋ 10 ጊዜ የላሊጋው ዋንጫን ማሳካትም ችሏል። የፈረንሳይ ሊግ ዋንን ደግሞ 2 ጊዜ ማሳካት ችሏል። ሁለቱንም እንግዲህ 2 አመት ብቻ በመቆየት ሁለቱንም ዋንጫዎች ማሳካትም ችሏል። የኮፓ ዴላሬን 7 ጊዜ፣ የስፔን ሱፐር ካፕን 8 ጊዜ፣ የዩኤፋ ሱፐር ካፕን 3 ጊዜ፣ የዓለም ክለቦች ዋንጫን 3 ጊዜ፣ የሊግስ ካፕን 1 ጊዜ፣ የፋይናሊዝምን 1 ጊዜ፣ የኮፓ አሜሪካን 1 ጊዜ፣ የሜጀር ሊግ ሶከርን 1 ጊዜ፣ ከ23 አመት የኦሎምፒክ ዋንጫን 2 ጊዜ፣ ከ20 አመት በታች የፊፋ የዓለም ዋንጫን 1 ጊዜ ማሸነፍም ችሏል። ሊዮኔል አንድሬስ ሜሲ በእግር ኳስ ያስመዘገባቸው ቁጥራዊ መረጃዎችን ደግሞ ስንመለከት እስካሁን ድረስ 1007 ጨዋታዎችን ማድረግም ችሏል። 866 ጎሎችንም ማስቆጠር እየቻለ ሲሆን በአሁኑ ሰዓት ላይ 384 አሲስቶችንም ማስመዝገብም ችሏል። በየ105 ደቂቃ ጎል ያስቆጥራል ማለት ነው። በየ73 ደቂቃ ደግሞ ጎል ወይም ደግሞ አሲስት ማድረግ የሚችል ተጫዋች እንደሆነ ስታቲስቲክሶቹ ያመላክቱናል። ይህንም ኦፕታ ነው ዝርዝር ባለመልኩ ማስቀመጥ የቻለው። 38 ቅጣት ምቶች ጎሎችንም ማስቆጠር የቻለ ሲሆን 110 ፔናልቲ ጎሎችንም ማስቆጠር ችሏል። 99 ጊዜ ከቦክስ ውጪ ጎል ማስቆጠር የቻለ እጅግ በጣም ድንቅ አጥቂ መሆን እንደሆነ አስመልክቶናል። 589 ከቦክስ ውጪ ጎሎችን አስቆጥሯል። 725 በግራ እግሩ ጎል ያስቆጠረ ሲሆን 109 ጎሎችን በቀኝ እግሩ ማስቆጠረም የቻለ በሁለቱም እግሮች መጠቀም የሚችል ተጫዋች ነው። 28 ጎሎችን በጭንቅላቱ ገጭቶ አስቆጥሯል። 4 ጎሎችን በሌላ የሰውነት ክፍሉ ማስቆጠር የቻለም ተጫዋች ነው። 59 ጊዜ ደግሞ ሃትሪክ መስራት የቻለ እጅግ በጣም አስደናቂ ዓለም ዳግም ልታየው የማትችለውን ሪከርዶችን ማስቀመጥ የቻለ ደግሞ ዓለም ከአሁን ሰዓት በኋላ አያዋለሁ ብሎ የማስገምተውን ተጫዋች ሊዮኔል አንድሬስ ሜሲን በአሁን ሰዓት ላይ እያከበረች እንዲሁም የመጨረሻ ጊዜዋን በዓለም ክለቦች ዋንጫ በሰፊው እየተመለከተችውም ትገኛለች። ውድ የአሁን ሚዲያ ተመልካቾቻችን የዛሬ ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ዛሬ ስለ አንድሬስ ሜሲ ያቀረብናቸው መረጃዎቻችን ይህንን ይመስሉ ነበር። በቀጣይ ደግሞ የተለያዩ ስፖርታዊ መረጃዎችን እንዲሁም ደግሞ የመዝናኛ ፕሮግራሞችን የምናቀርብላችሁ ይሆናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ እንጋብዛችኋለን። በዛሬው ፕሮግራሞቻችን ግን ይህንን ብለናችኋል። በቀጣይ ፕሮግራሞቻችን እስከምንገናኝ ድረስ ቻው ቻው። መልካም ጊዜ፣ መልካም ውሎ ይሆንላችሁ።